ሰዎች አሌክዛንደር ዘግሬት ሰው አይደለም ይሄማ አምላክ ነው ይሉታል። ለምን እንደሆነ ላስረዳችሁ። እዚህ ጋር የምትመለከቱት መሬት ይታያችኋል። አሌክዛንደር ዘግሬት የፈጠረው መሬት ነው። እንዴት ካል ማለት ጥሩ ነው። ታየርን ይላችሁ እዚህ ጋር ይላችሁ ከዚህ እስከዚህ የምታዩት ቦታ ይሄ እንዳለ ይሄ እንደዚህ የምታዩት መሬቱ የተገናኘ አልነበረም። እዚህ ጋር ለብቻዋ ያለች ደሴት እዚህ ጋር ክብ ልስራባት እሷ ጋር ያለች ደሴት ከተማ ነበረች። በመሃል ያለው መሬት የፈጠረው ጀግናው አሌክዛንደር ዘግሬት ነው። እቺ ከተማ በአሁኗ ሊባኖስ ወይም ሊባኖን ስር የምትገኝ ስትሆን ታየር ትባላለች። ከተማዋ እንደምታዩት ለብቻዋ እዚህ ጋር ቁጭ ብላ ያለች ሲሆን ምድር ደግሞ እዚህ ጋር ነው። ውሃ 700 ሜትር ክፍተት አለ። 700 ሜትሩ ቅድም ተዘግቶ ያያችሁት ማለት ነው አሌክዛንደር ዘግሬት ነው። እንዴት እዚህ ጋር ያሉት ሰዎች ወይም ደግሞ ፊኒሺያንስ ናቸው የሚኖሩበት ሰዎች መጽሐፍ ቅዱስ ላይ በደንብ ይገለጻሉ። እነሱ ሰዎች ፊኒሺያንስ ነው የሚኖሩበት። አሌክዛንደር ዘግሬት ያው ቢዚ ነው፣ ጦርነቶች አሉበት። እኔ እናንተን ከተማ ደግሞ ለመያዝ ብዙ እንትላለ ዝም ብዬ አምልኮት አድርጌ ልሂድ፣ ስርዓት ያዙ፣ እጅ ስጡ ምናምን ብሏቸው መልእክተኛ ላከባቸው ማለት ነው። ማንን? እነዚህ ታየር ውስጥ ያሉትን ፊኒሺያንስ ዜጎቹን ማለት ነው፣ ንጉሱን ምናምንና ኧረ እባክህ እኛ እኮ የባቢሎኑን ንጉስ 17 ዓመት የተዋጋ ነው ሰዎች ነን እኛ ለአንተ እጅ የምንሰጠው አንተ ከሱ የተሻልክ ነህ ብለው ሳቁበት። መልእክተኛ ላከ። ተው አደራ ልጆቼ ተው፣ ፈጃችኋለሁ፣ ዘርማን ዘራችሁን ነው ማጠፋው ድራሽ ማላበ ምናምን ሲላቸው ጭራሽ ምን ያደርጉላቸዋል? መልእክተኛውን ገደሉት። ደደብ እኔ በቁኝ በቃ ደደብ የደደብ ዘር ማለት የዚህ አገር ንጉስ ነው። እኔ ራሱ ባገኝ ገል ነበር ማለት አሌክዛንደር ዘግሬት ጎረምሳ ነው፣ ገና ነው፣ የዛኔ ገና እየጀመረ ነው፣ ገና ፈርዣንም አላሸነፈም። ግን አሌክዛንደር ዘግሬት እኮ አታውቅም፣ ቀድማ አታውቅም ዓለምን እንደሚገዛ። አሌክዛንደር ዘግሬት ሰው ከቀለደበት ከሳቀበት ድራሽን ዘርማንዘርን ለስሌቨሪ ሸጦ አርዶ በትኖ አቃጥሎ ደምስሶ እንደሚሄድ አታውቅም፣ አላወቀም። እሱ እንደዛ አረገ። አሌክዛንደር ዘግሬት እቅዱም አልነበረም እቺን ከተማ የመያዝ ዝም ብሎ ማለት እግረ መንገዱን ነው ነው አለ። ለምን 20 ዓመት አይፈጅም እፈጅሻለሁ ይዝሻለሁ አለ። ምን እንዳደረገ ልንገራችሁ። ጀነራሎቹ አለቃ እኛ የምድር ተዋጊዎች ነን፣ ባህር የለን፣ እንዴት ምን ማለት ነው እንይዝሻለን ማለት እኛ በምን አቃማችን ሌላ ጊዜ ፐርሺያኖችን አሸንፈን ምን ወደፊት ምና ኧረ እባካችሁ አሁን ነው ምን ዘምተዋል። እንዴት አለቃ እኛ በባህር ምድር እንገነባለን አለ። እንደዚህ ነው አለ። እንደዚህ ምድር ድንጋይ የደረደረን እንገነባለን፣ ድንጋዩን ድርድር አድርገን እንዴ አለቃ እሺ ገነባን እንበል። ምድር ላይ ውሃ ላይ እንዴት ነው ድንጋይ የሚገነባው? ድንጋዩ ስኬት ይመጣል ሲሉት እዚህ ጋር ያለች ኦልድ ታየር የተባለች የድሮዋ ከተማ አለች። እሷን አፍርሷትና በሷ ድንጋይ ምድሪቷን ሙሉታል። ልክ እንዴት ከዚህ ከታየር እስከ አዲሷ ታየር ከዚህ ደሴቷ ጋር ሙሉ ግንብ ነው ይሄ። ያው እሱን ተማምኖ ነው እነሱ እና ኔቪ ፓወራቸው እንደምታቸው መርከብ አላቸው። ስለዚህ ከዚህ እዚህ ለመምጣት በሚያደርግበት ሰዓት ላይ ድንጋይ አፍርሶ ከተሞች አፍርሶ እዚህ ጋር ነው ያስሞላው መሬቱን ማለት ነው። ይሄ የምታዩት መንገድ እሱ ነው የገነባው ማለት ነው። ይታችሁ ይሄንን በሚያደርግ ሰዓት ላይ ታዲያ እየመጡ በመርከቦች ያጠቋቸዋል። አሌክዛንደር ዘግሬት ደግሞ መርከብ የለውም። ስለዚህ መርከብ ከጎረቤቶች ተበድሮ እሱም በቂ አይደለም እና በዚህ ሰዓት ላይ ይስቁበታል። ስቲል ጀለሶች ማለት ነው። አንተ ያማሌ ሳይኮ ዴኬት የመጣ ነው ነፍጫላ ምናምን እያሉት ነው። ታዲያ መደንገጥ ጀመሩ። መቼ አሌክዛንደር ዘግሬት እየተጠጋ ከቀን ወደ ቀን እየተጠጋ በ6 ወር ውስጥ ምናምን በራቸው አጠገብ ላይ ደረሰ። እንደዚህ ማለት ነው። ይታያችሁ ከምድር እዚህ ጋር መጣ። እየገነባ ማን ይሰማቸዋል? በራቸው ፊት ለፊት ላይ መጣላቸው። ግድግዳቸውን ጥሶ ገባ። በዚህ ሰዓት ላይ ቆንጆ አድርገው እሳት እነሱም ድንጋይና እሳት ወታደሮቹ ላይ አወረዱበት። ሪትሪት አደረገ፣ ወደ ኋላ ሸሸ። በመጀመሪያው ሙከራ በመሬቱ ከተገናኘ በኋላ ሊገባ ሲል ፈጁት። ታየሮች ጎበዝ ተዋጊዎች ናቸው እውነቱን ለመናገር። ታዲያ ታላቁ አሌክዛንደር ዘግሬት መላ አያጣም። ምን አደረገ መሰላችሁ? ቤቱ ጋር መጣባቸው መሰላችሁ። እንደዚህ መጣና እዚህ ጋር ማጥቃት ጀመረ። እነሱ እዚህ ጋር አይደለም የሚጠብቁት። መርከብ ተበደረና ከሚገዛቸው ከሌላ እንትኖች እዚህ ጋር መምታት ጀመረ። እዚህ ጋር ሲመታ እዚህ ጋር ያለው ጦር ወደዚህ መምታት ጀመረ። ተበተነ ውስጡ ታያ። በዚህም ገቡና ፈጁት ማለት አቃጠሉት፣ አፈራረሱ። 2000 ዓመት ከአሌክዛንደር ዘግሬት በፊት 2000 ዓመት በፊት የነበረች ከተማ ልጅ ይታያችሁ እንግዲህ ድራሿን ያጠፋት። ድራሿን ለስሌቨሪ የሚሸጠው ተሸጠ፣ የሚታረደው እንትኖቹን ንጉሶቹን ባለስልጣኖቹን ተው። እማይሆን አገዳደል ላይ ገደላቸው። እማይሆን ማለት ነው። ትምህርት ነው የሰጣቸው ማለት ነው። ያዛት በቃ የዚህ ሰዓት ላይ ነው አሌክዛንደር ዘግሬት ዓለም ላይ የተፈራው የዚህ ሰዓት ላይ ነው። ይሄ ልጅ የፈለገውን ነገር ለማግኘት 7 ወር ፈጀበት። የፈለገውን ነገር ለማግኘት የምድርንም ተፈጥሯዊ ሁኔታ ይቀይራል የተባለው ለዛ ነው። ከዛ
አሌክዛንደር ዘግሬት የገነባት ቦታ እቺ ነች ይላችሁ ድልድዩ እቺ ነች። ከዛ በኋላ ግን በጊዜ ሂደት ሰዎች ሲኖሩ ምን ሲሉ እንደዚህ እንደ አሌክዛንደር ዘግሬት እየሞሉ በዚህም እየሞሉ ከዚህ ይሄና ይሄ ሰዎች ከአሌክዛንደር ዘግሬት በኋላ እየሞሉት መሬት እየሆነ ቤት እየተሰራበት ይሄው በዚህ ዘመን ሊባኖስ ከተማ ውስጥ ያማረች በጣም የምታምረው ከተማ እቺ ከተማ ተሰራች ማለት ነው። አሌክዛንደር ዘግሬት እንዲህ ነው ሰንጥቆ እዚህ ጋር የገነባው መሬት ከዚህ እስከዚህ የሚሆን መሬት የገነባው አሌክዛንደር ነው። ያው ነገር ግን አሌክዛንደር ዘግሬት ከተማውን አፈራርሶ ስለሄደ እንደምታዩት ፍራሾቹ አሉ። የዛን ያፈረሳቸው እንዳለ ድራሻቸውን ያጠፋቸው ምን አይነት ጠንካራ ከተሞች እንደሆኑ የምታውቁት እስካሁን አሉ አፍርሷቸው ራሱ ማለት ነው።